ልትጠነቀቁ የሚገባው ነገር የአእምሮ ጤና ምክር መስጠት ከጀመሩ፣ ሁለተኛ ደግሞ እንደ ቴራፒስት መምከር ከጀመሩ ወይም ደግሞ እንደ ሳይካትሪስት። ሄሎ ጋይስ ዌልካም ቱ ማይ ቻናል ሲማ እባላለሁ። ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ እንድናወራ የፈለግኩት ምን መሰላችሁ? ዲስ ዴይስ በጣም በቃ ኤቭሪቲንግ ሳይኮሎጂስት፣ ቴራፒስት፣ ላይፍ ኮች፣ ኮንሰልታንት በጣም ብዙ ነገሮች መጥተዋል እና እንደው መለየት ከማን ነው? ምክንያቱም የምንሰማው ምክር ያ ሰው እዚህ ነገር ላይ ሪሊ ኤክስፐርት ነው ወይ፣ ምንድን ነው ያለው ባክግራውንድ የሚለውን ነገር ማስ ጋር ነው መቼ ነው ማጋ መሄድ ያለብን የሚለውን ነገር እንድንለይ በሚል ነው። እና በጣም ሲምታቱ ኢቭን በጣም በቃ በትልልቅ መድረኮች ላይ ራሱ ሲምታቱ እና ሰዎች ሲወዛገቡ ስለማይ ክሊር አውት እናድርገው ብዬ ነው። እና ሳይኪያትሪስት ምንድን ነው፣ መቼ ነው መሄድ ያለብን የሚለውን በመጀመሪያ እናያለን ማለት ነው። ሳይኪያትሪ በመጀመሪያ ደረጃ ሜዲካል ዶክተር ነው። ስለዚህ ስፔሻላይዝ ያደረገ ማለት ነው። ሜዲካል ዶክተር ሆኖ ሌላ ተጨማሪ 3 አመት 4 አመት ተምሮ የአእምሮ ጤና ላይ ስፔሻላይዝ ያደረገ ነው። ስለዚህ በደንብ ስለ አእምሮ፣ ስለ አንጎል በሳይንቲፊክ በሆነ መንገድ የተማሩ ዶክተሮች ስለሆኑ መድኃኒትን ማዘዝ ይችላሉ። ሜንታል ኢልነሶችን፣ ድብርት፣ ጭንቀት፣ ስኪዞፍሬኒያ የሚባሉ የአእምሮ መዛባት፣ ኤዲኤችዲ፣ ሌሎችም እነ ኦቲዝም ሁላ ሳይቀር አንደኛ ዲያግኖስ ማድረግ ይችላሉ፣ ሁለተኛ ደግሞ መድኃኒት ማዘዝ ይችላሉ ማለት ነው። የት ልታገኟቸው ትችላላችሁ? ሞስትሊ ሆስፒታሎች ውስጥ፣ ትልልቅ ሆስፒታሎች ውስጥ ሳይካትሪክ ዲፓርትመንት አለ ወይም ደግሞ የስነ አእምሮ ዲፓርትመንት አለ። እዛ ማግኘት ትችላላችሁ። እና ፕራይቬትም ደግሞ በተለይ ደግሞ ትልልቅ ከተሞች ላይ ደግሞ ፕራይቬትሊም ደግሞ ሳይካትሪክ ሴንተሮች አሉ። እዛ ታገኛቸዋላችሁ ማለት ነው። ስለዚህ አንደኛ ራሱን የማጥፋት ሙከራ የሚያደርግ ሰው ወይ በጣም ከበድ ያለ የአእምሮ እክል ያለበት ወይም ደግሞ እንደዚሁም የተለያየ በህይወታችን የሚያጋጥመን ቻሌንጅ አለ አይደለ? ስለዚህ ከወትሮ የተለየ የምናማክረው ነገር ካለ ከአእምሮ ጤና ጋር በተያያዘ ሳይኪያትሪስት ትክክለኛ ቦታ ነው ማለት ነው። እና ሁሉም ባይሆኑም አንዳንዶቹ የንግግር ሕክምና ወይም ሳይኮቴራፒም ይሰጣሉ። የተወሰነ ሌሎች ሰርቲፊኬሽኖች አሉ ወይም ደግሞ ሰብ ስፔሻሊቲዎች አሉ እና ሁሉም ግን አይደሉም። በእኔ ኤክስፒሪየንስ አትሊስት በተለይ የመንግስት ሆስፒታሎች ጋር የምትሄዱ ከሆነ ታይሙም ከጊዜውም አንጻር ሞሮ ፋርማኮቴራፒ ወይም ደግሞ የመድኃኒት ቴራፒው ላይ ማተኮር ነገር አለ። ግን ደግሞ የተወሰነ ጊዜያቸው በፈቀደ መጠን ደግሞ በንግግር ህክምና ወይም ደግሞ ሳይኮ ኤጁኬሽን ይሄ ጠቅለል ያለ የስነ አእምሮ ትምህርትም ይሰጣሉ ማለት ነው። ሁለተኛው ደግሞ ሳይኮሎጂስት ነው። ሳይኮሎጂስት ኖርማሊ እንዲህ ሙሉ ላይሰንስ አግኝቶ ሳይኮሎጂስት ብሎ ራሱን ለመጥራት ኖርማሊ በውጭ ሀገሮች ፒኤችዲውን የሰራ መሆን አለበት በሳይኮሎጂ። ግን እኛ ሀገር ያው ፈርስት ዲግሪ አለ፣ የመጀመሪያ ዲግሪ ሳይኮሎጂ ትምህርት አለ አይደል? እሱን የጨረሱም ሳይኮሎጂስቶች ነው የሚባሉት። የተለየ ፒኤችዲ ምናምን ተብሎ ይሄን ያህል ጠበቅ ያለ እንትን የለም። ስለዚህ ዲግሪም ሊሆን ይችላል፣ ማስተርስም ሊሆን ይችላል፣ ፒኤችዲውንም የሰራ ሁሉም ሳይኮሎጂስት ነው የምትሰሙት ማለት ነው። እና የንግግር ህክምና ነው የሚሰጡት። ስለዚህ ማንኛውም ከስሜት ጋር የተያያዘ ከአእምሮ ጋር የተያያዘ ቻሌንጆች ሲኖሩ ሳይኮሎጂም ልክ ሳይካትሪ ሞር ኦፍ ፋርማኮቴራፒውን ፎከስ ያደርጋል እንዳልኳችሁ መድኃኒት መስጠቱን ማለት ነው። ሳይኮሎጂስቶች ደግሞ የንግግር ህክምናውን። ስለዚህ በጣም ሲቪር ደረጃ ወይም ደግሞ ከፍ ያለ ደረጃ ያልከፋ የድብርት ወይም የጭንቀት ወይም ደግሞ ሌሎችም አሉ የአእምሮ ህመሞች ከሆኑ ሳይኮሎጂስቶች ጋር ሊሞከር ይችላል ማለት በንግግር ህክምና ማለት ነው። ግን አንዳንድ ጊዜ ደግሞ ሁለቱም አንድ ላይ ለመድኃኒቱ ሳይካትሪስት ጋር ትሄዳላችሁ፣ ለንግግር ህክምናው ደግሞ ሳይኮሎጂስት ጋር ትሄዳላችሁ። ግን ሳይኮሎጂስቶች እንትን ማለት አይችሉም። ይሄ
መድኃኒት ማዘዝ አይችሉም። መድኃኒት ማዘዝ በፍጹም አይችሉም። ስለዚህ ግዴታ ወይ ከፍ ያለ በጣም የከፋ የአእምሮ እክል ከሆነ ወደ ሳይካትሪስቶች ሪፈር የማድረግ ግዴታ አለባቸው ማለት ነው። ስለዚህ እንደዛ ነው። እና ደግሞ ዲያግኖስ ያደርጋሉ ማለት አንተ ይሄ እንደዚህ አይነት ድብርት ነው ያለብህ፣ ይሄን ያህል ጭንቀት ነው ያለብህ የሚለውን ነገር እንዳልኳቸው አሁን ለምሳሌ በውጪዎቹ ፒኤችዲ ደረጃ የደረሰ ሳይኮሎጂስት ከሆነ ዲያግኖስ ማድረግ ይችላል፣ የህመም ስም መስጠት ይችላል። ግን በእኛ ሀገር እንዳልኳችሁ እንግዲህ በዲግሪና በማስተር ሌቭል ያሉት ዲያግኖስ ማድረግ ይችላሉ ወይ? የንግግር ህክምናውን መስጠት ይችላሉ፣ ግን ዲያግኖስ ማድረግ ይችላሉ ወይ? ይሄ ጭንቀት ነው፣ ይሄ ድብርት ነው፣ ይሄ ኤዲኤችዲ ነው የሚለውን ነገር ይሄ እንደዚህ አይነት ፐርሰናሊቲ ዲስኦርደር ነው የሚለውን ነገር ዲያግኖሲስ መስጠት የህመም ስም መስጠት ይችላሉ ወይ የሚለውን ነገር እርግጠኛ አይደለሁም። ያው የተለያዩ ፕሮቶኮሎች ስላሉ ማለት ነው። ሶ ሌላው ተርም ደግሞ ልትሰሙት የምትችሉት በዚህ ኤሪያ ላይ ቴራፒስት ነው። ቴራፒ በጣም ጀነራል የሆነ ተርም ነው። ስለዚህ ሳይኮሎጂስቱም ቴራፒስት ሊባል ይችላል። ማንኛውም በዚህ በአይምሮ ጤና ላይ የሚሰራ ሰው ቴራፒስት ነው የሚባለው። ስለዚህ ካውንስሊንግ የተማረም ሰው ቴራፒስት ሊሆን ይችላል። ሳይኮሎጂም የተማረ ሰው ቴራፒስት ሊሆን ይችላል። በውጮቹ ይሄ ሶሻል ወርከር ምናምን የሚባሉ አሉ፣ እነሱም ቴራፒስት ነው። ስለዚህ በቃ ስትረስ፣ ቻሌንጅ፣ ትራማ ወይም ደግሞ የሆነ በህይወታችሁ የሆነ ፕሮሰስ ማድረግ የምትፈልጉት ስሜት ማለፍ የምትፈልጉት የተለያዩ ስፔሲፊኬሽኖች አሉት። ለምሳሌ የትዳር አማካሪዎች አሉ። ስለዚህ ሜሬጅ ቴራፒ የሚሰጡ አሉ። ሪሌሽንሺፕ ቴራፒ ወይም ደግሞ ፓረንት በእናትና በልጅ ባለ ግንኙነት ካውንስል የሚያደርጉ ሰዎች አሉ ማለት ነው። ስለዚህ በተለያየ የህይወት አጋጣሚ በተለይ ከስሜት ጋር የተያያዘ ነገር የሚሰራ ማንኛውም ፕሮፌሽናል ቴራፒ የሚለው ስም ሊሰጠው ይችላል ማለት ነው። እና ብዙ ጊዜ ያው እንትኖች አላቸው፣ ይሄ ላይሰንስ ይኖራቸዋል ማለት ነው። ሶ ሌላው ደግሞ ካውንስለር ነው ወይም ደግሞ ካውንስሊንግ ሰርቪስ የሚሰጡ ባለሙያዎች ማለት ነው። እና ካውንስለር ደግሞ ኖርማሊ ማስተርስ ከማንኛውም ፊልድ መጥተው ሊሆን ይችላል፣ ወይ ማስተርሳቸውን ወይ ደግሞ ፒኤችዲያቸውን በካውንስሊንግ የሰሩ ባለሙያዎች ናቸው ማለት ነው። እና በአጠቃላይ ስፔሲፊክሊ የአእምሮ ጤና ወይም ደግሞ የአእምሮ ህመም ያለባቸውን ሰዎች ሳይሆን ጀነራሊ በህይወት ላይ የሆነ ነገር አጋጥሟቸው የሆነ ቻሌንጅ የሆነ ፈተና ያጋጠመው ሰው ብቻ የሆነ እክል የገጠመው ሰው የሚያማክረው ነው ማለት ነው። ልክ ቴራፒስት ካውንስለርም ቴራፒስት ይባላል ማለት ነው እንደነገርኳችሁ። ስለዚህ ብዙ ጊዜ በውጮቹ የስኩል ቴራፒ ማለት ተማሪዎች የሆነ ነገር ሲያጋጥማቸው ካውንስል የሚያደርጉት ካውንስለር አለ፣ የትምህርት ቤት ካውንስለር አለ። የአዲስ አበባም አንዳንድ ሀብታም ትምህርት ቤቶች እንደዚህ አይነት ይኖራቸዋል። ወይም ደግሞ የሪሌሽንሺፕ ካውንስለር አለ። ወይም ሀዘን የሆነን ሰው በሞት ስናጣ ከሀዘን ጋር ተያይዞ ወይም ከስራ ጋር ተያይዞ ብቻ ማንኛውም አይነት ገጠመኝ ሲኖር የምናማክረው ሰው ካውንስለር ይባላል ማለት ነው። ስለዚህ ላይሰንስ ይኖራቸዋል፣ ኢዘር ማስተርስ ኦር ፒኤችዲ በካውንስሊንግ የሰራ ሰው ማለት ነው። ሶ ለምሳሌ በኢትዮጵያ ከምናውቃቸው ሰዎች ለመጥራት ያህል ዶክተር እነ ምህረት ደበበ፣ እነ ዶክተር ዮናስ ላቀው፣ እነ ዶክተር ዳዊት ወንድማገኝ ካየን እነሱ ሳይካትሪስቶች ናቸው። ስለዚህ በሜዲሲን ጨርሰው ሳይካትሪ ላይ ስፔሻላይዝ ያደረጉ ናቸው ማለት ነው። ሳይኮሎጂስት ደግሞ ተብለው ከምናውቃቸው እነ ትዕግስት ዋልተ ንጉስ ማለት ነው፣ በሳይኮሎጂ ያጠኑና የንግግር ሕክምና የሚሰጡ። ሌላው ደግሞ አሁን ላይ በተለይ በጣም እየበዛ ያለው ላይፍ ኮች ነው። ላይፍ ኮች ደግሞ ኖርማሊ የሆነ ፕሮዳክቲቪቲ የሆነ የምናስበውን ነገር ለማሳካት ወይም ደግሞ ሞቲቬሽናችንን ለመጨመር ወይም የሆነ ሰው ትራክ እንዲያደርገን የምናደርገውን ነገር ጎል ሴቲንግ ቪዥን እንዲኖረን ምናምንና በአጠቃላይ ብቻ ህይወታችንን ኖርማሊ የሆነ ስትረስ ገጥሞን ሳይሆን ወይም ቻሌንጅ አጋጥሞን ሳይሆን ህይወታችንን ለማሻሻል ወደ ስኬት ለመሄድ ወይም ደግሞ ቀናችንን ሀቢት አዳዲስ ልምዶችን ለመጀመር ጤናማ ልምዶችን ለመጀመር ወይም ደግሞ የሆነ ላይፍ ትራንዚሽን ሲኖር ጋይድ እንዲያደርገን እና እንዲያማክረን የምንፈልገው ሰው ላይፍ ኮች ነው ማለት ነው። እና ኖርማሊ ብዙም ይሄን ያህል እንደው ከኤክስፒሪየንስ ወይም ደግሞ በሶሻል ሚዲያ ራሳቸው አድርጌያለሁ ብለው ራሳቸውን መሸጥ ከቻሉ ላይፍ ኮች መሆን ይችላሉ። ቤዚክሊ
የሚያስፈልግ ኦፍ ኮርስ ሰርቲፊኬሽን ምናምን ሊሰለጥኑ ይችላሉ። በኦንላይን ኮርሶች ሊሆን ይችላል ወይም ደግሞ ላይፍ ኮች ኮርሶች አሉ። የሚጠየቅ ላይሰንስ ወይም ደግሞ ግዴታ ማሟላት ያለባቸው ማለፍ ያለባቸው ፈተና ምናምን የለም። ጀስት ካነበቡት ከህይወት ኤክስፒሪየንሳቸው ራሳቸውን ኢኩዊፕ አድርገው ከዛ ተነስተው ሰዎችን ማሰልጠን ይችላሉ ማለት ነው። ስለዚህ ላይፍ ኮች ይባላል ማለት ነው። እና ልትጠነቀቁ የሚገባው ነገር አንደኛ የአእምሮ ጤና ምክር መስጠት ከጀመሩ፣ ሁለተኛ ደግሞ እንደ ቴራፒስት መምከር ከጀመሩ ወይም ደግሞ እንደ ሳይካትሪስት አይነት ሰርቪስ እንሰጣለን ብለው ፕሮሚስ የሚገቡ ከሆነ እንትን ማለት አለባችሁ፣ ሁለተኛ ጊዜ ማሰብ አለባችሁ ማለት ነው። እና በጣም ተመሳሳይ ነገር ስለሚመስሉ አይ ቲንክ አብዛኛው ሰው የሚለይም አይመስለኝም። እና ይሄ ነው። ሌላው ደግሞ ጀስት ሞቲቬሽናል ስፒከር ነው። እንግዲህ እንደምታውቁት ብዙ ሞቲቬሽናል ስፒከርስ መጥተዋል አሁንና ሞቲቬሽናል ስፒከር ኖርማሊ ጀስት ከልምድ ከስራ ከእድሜ ሰው ያለፈበትን ነገር ይጠቅማል ብሎ የሚያስበውን ነገር ያው የንግግር ክህሎት ነው የሚጠይቀው ተናጋሪዎች ወይም ስፒከርስ ናቸው ማለት ነው እንጂ ላይሰንስ ወይም ፍቃድ ወይም ትምህርት ወይም የተለየ ነገር የለም። ስለዚህ ቤዚክሊ ማንኛውም ሰው ሞቲቬሽናል ስፒከር መሆን ይችላል ሀሳቡን መሸጥ እስከቻለ ድረስ ማሳመን እስከቻለ ድረስ። አይ ቲንክ ከምንም ነገር አንደኛ ዊዝደም ነው የሚጠይቀው ነገር። ስለዚህ አንድ ሰው ያሳለፋቸውን ፈተናዎች ቀምሞ ለሰዎች በሚጠቅም መልኩ መናገር ከቻለ ማንኛውም ሰው ሞቲቬሽናል ስፒከር መሆን ይችላል ማለት ነው። ሌላው ደግሞ ጀስት ኮንሰልታንት የሚለው ተርም ነው። ሶ ይሄኛው ደግሞ ጀስት ስፔሻል አሁን ለምሳሌ ከሪር ኮንሰልታንት ሊሆን ይችላል። ስለዚህ እናንተ ሲኒየር የሆነ ሰው ለምሳሌ ዶክተር መሆን የምትፈልጉ ሰው ለምሳሌ የሆነ ቢዝነስ መጀመር የምትፈልጉ ከሆነ በዛ ቢዝነስ ኦልሬዲ ስኬታማ የሆነ ሰው ስለዛ ቢዝነስ ኮንሰልታንት ሊሆናችሁ ይችላል ማለት ነው። ወይም ደግሞ ዲያስፖራ ሆናችሁ የሆነ ቦታ ላይ ኢንቨስት ማድረግ የምትፈልጉ ከሆነ ስለ ኢትዮጵያ ስላሉ ኢንቨስትመንት በአንድም በሌላ መልኩ ልምድ አካብቶ እዚህ ቦታ ኢንቨስት ብታደርጉ ጥሩ ነው፣ እዚህ ቦታ ብትጀምሩ ጥሩ ነው ምናምን ብሎ ሁኔታውን ያጠና ስለዛ ነገር ኮንሰልታንት መሆን ይችላል ማለት ነው። ስለዚህ የህግ አማካሪ ወይም ሎየሮች ጠበቃዎች አሉ። ስለ ህግ ማማከር ስትፈልጉ ስለ ህግ ኮንሰልት የሚያደርጉ ወይም ደግሞ ዶክተሮች ሆነው ስለ ጤና ሪሌትድ የሆነ ነገር ኮንሰልት ልታደርጉ ትችላላችሁ። ስለዚህ ኮንሰልተንትም ሞር ቬግ ነው። የተለያዩ ኤሪያዎች አሉ። ስለዚህ በምትፈልጉት ኤሪያ ላይ ስለዛ ነገር እውቀትና ልምድ ያለውን ሰው የምታማክሩት ሰው ስለዛ ስፔሲፊክ ነገር ኮንሰልታንት ይባላል ማለት ነው። ስለዚህ ይሄንን ነገር ስለዚህ ማንኛውንም ነገር ስትፈልጉ ማጋ ነው መቼ ነው መሄድ ያለብኝ ብላችሁ ስታስቡ አንደኛ ኳሊፊኬሽኑን ማየት አለባችሁ። የሚያስፈልገው ላይሰንስ የትኛው ነው፣ ምንድነው የሚሰሩት፣ ኤንድ መቼ ነው እዛ ቦታ መሄድ ያለብኝ እና ደግሞ ትክክለኛ ሰው ነው ወይ ይሄን ነገር ኮንሰልት ወይም ደግሞ ሶሻል ሚዲያ ላይ ሁሉም ሰው አሁን በተለይ ደግሞ ፐርሰናል ዴቨሎፕመንት ላይ ብዙ የሚሰጥ ምክርና አስተያየት ስላለ ትክክለኛውን ነገር ከትክክለኛ ቦታ እንድትሰሙ በሚል ነው ይሄን ቪዲዮ የሰራሁት ማለት ነው ኢንክሉዲንግ ማይ ኦን ቪዲዮስ። ስለዚህ ጀስት የኔንም አይ ቲንክ እዚሁ ክሊር አውት ላድርገው በሚል የኔንም ክሊር አውት ለማድረግ ያህል እኔ ኖርማሊ በሜዲሲን የተመረኩት 2 አመት በሳይካትሪ ዲፓርትመንት ሰርቻለሁ። ሶ በሜዲሲን የተወሰኑ ኮርሶች አሉ። ሳይካትሪን እንደ ማይነር ኮርስ ትወስዳላችሁ። ከዛ ውጭ ግን ስፔሻላይዝ አላደረኩም። ሳይኮሎጂ አልተማርኩም፣ ካውንስሊንግ አልተማርኩም። ስለዚህ በዚህ ቻናል ማንኛውም የምሰጣቸው ምክር ቀመስ ነገሮችም ካሉ አስተያየቶችም ካሉ ከራሴ ልምድ ወይ ካነበብኩት ከሰማሁት ይጠቅማል ብዬ ከማስበው ነገር ለኤጁኬሽናል ፐርፐስ ብቻ ወይም ደግሞ ለትምህርታዊ ነገር ብቻ ነው እንጂ ራሳችሁን ዲያግኖስ እንድታደርጉ ራሳችሁን ቀጥታ የኔን ምክር ወስዳችሁ እንድትተገብሩት በህይወታችሁ ምናምን ነገር አይደለም ማለት ነው። ስለዚህ ኃላፊነቱን እንድትወስዱ በሚል ነው ይሄን ነገር የምናገረው። ከኔም ከሌሎችም ሰዎች የምትሰሟቸው ነገሮች ከዚህ አኳያ ብትሰሙ የተሻለ ነው ብዬ አስባለሁ። ኤኒዌይስ ይሄን ቪዲዮም ስለሰማችሁን በጣም ነው የማመሰግነው። አዲስ የሆናችሁ ሰዎች ሰብስክራይብ ማድረግና ላይክ ማድረግ ኮሜንት ላይ ደግሞ ደን ወይም ደግሞ ሲማ ብላችሁ ኮሜንት ማድረግ አትርሱ። በጣም ያግዘኛል ብዙ ሰዎች ጋር እንዲደርስና ተጨማሪ ቪዲዮዎችንም እንድሰራ ሞቲቬሽን ይሆነኛል ማለት ነው። እና በጣም ነው የማመሰግነው እስከዛሬ ድረስ ሰፖርት የምታደርጉኝን ሰዎች
በጣም 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 ነው የማመሰግነው። ሶ የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።